በአሁኑ ሰዓት እንደወጣው መረጃ ከሆነ በዛሬው ዕለት የሚኒስትሮች ምክር ቤት 50ኛውን ስብሰባ አድርጓል። በዚህ መንገድ የተለያዩ ውሳኔዎችን አስተላልፏል። ስለዚህ ነገር ልንገራችሁ በጥቂቱ። ምክር ቤቱን በቅድም የተመለከተውና እየተወያየበት እንግዲህ ዲጂታል ኢትዮጵያ 2030 ላይ ስትራቴጂው ላይ ተነጋግሯል። በዚህ መንገድ የተለያዩ ውሳኔዎች ተላልፈዋል። ስትራቴጂው ለዜጎች አዳዲስ እድሎችን ለመፍጠርና የቴክኖሎጂ አቅምን ለማሳደግ፣ መሰረተ ልማቶችን ለማስፋፋት እንዲሁም መልካም የሆነ አስተዳደርን ለማስፈንና የኢኮኖሚ እድገትን ለማፋጠን በተጨማሪም እየተደረጉ ያሉ ጥረቶችን በተሻለ መንገዱ ለማስተካከል ሀሳብ ያደረገ ነው ብሏል ምክር ቤቱ። በዚህም ስትራቴጂው ላይ በሰፊው በመወያየት እንግዲህ ምክር ቤቱ በዛሬው ዕለት እንግዲህ እንዲጸድቅ አድርጓል። እንዲሁም ምክር ቤቱ ዓለም አቀፍ የሆኑ ሁለት የተለያዩ ብድሮችን ያጸደቀ ሲሆን የመጀመሪያው እንግዲህ ዘላቂና ንጹህ የሆኑ የኢነርጂ ተደራሽ ለውጥን ለማስፋፋት የሚያግዙ የተለያዩ ብድሮችን ማለትም 294 ሚሊዮን 900 ሺህ የአሜሪካን ዶላር አዲስ የሆነ የብድር ስምምነትን ያጸደቀ ሲሆን ይህ የብድር ስምምነት የ6 ዓመት ችሮታን ወይም እፎይታን የጨመረ ሲሆን በ38 ዓመት ውስጥ የሚመለስ ብድር ነው። ሁለተኛ የጸደቀው ብድር ደግሞ በምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ የሆኑ የውህደት ፕሮጀክቶችን የሚያስፈጽም ብር ሲሆን ይህም እንግዲህ የ20 ሚሊዮን ብድር ዶላር ሲሆን ይህም እንግዲህ የ6 ዓመት እፎይታ ጊዜ ሲኖረው በ31 ዓመት ውስጥ የሚመለስ ብድር ነው። እንዲሁም በተጨማሪ የብሔራዊ ቲያትርን የአገልግሎት ክፍያ ጨምሮ የአካባቢ ጥበቃ ባለስልጣን የሚሰጧቸውን የተለያዩ ሰርቪሶችን ለማሳደግ እንግዲህ እዚህ ላይ ውሳኔ ያስተላለፈ ሲሆን በተጨማሪም ከቻይና ጋር ከብራዚል ጋር እንዲሁም ከደቡብ አፍሪካ ጋር ወንጀልን ለመከላከልና የተለያዩ ወንጀለኞችን አሳልፎ ለመስጠት እንግዲህ የሚያስችላቸውን ስምምነቶች አጽድቀዋል በዛሬው ዕለት። እንዲሁም በተጨማሪ አዲስ የሆነና ብዙ ነገሮችን ይቀርፋል የተባለውን የዲጂታል ፊርማ ማጽድቋል በተጨማሪ ማለት ነው። ይህም ዲጂታል ፊርማ ሴኩር በሆነ መልኩ አገልግሎት ላይ እንዲሆን እንግዲህ በዛሬው ዕለት ማጽደቁን እንግዲህ በአሁኑ ሰዓት አሳውቋል። እንዲሁም የተለያዩ ውሳኔዎችን እንግዲህ በዛሬው ዕለት የሚኒስትር ምክር ቤቱ ወስኖ ወደ ስራ እንዲገቡ እንግዲህ ውሳኔ ያስተላልፏል።